እና ብትተራመሱና ብትንጫጩ ሁሉ ጸጥ ብትሉ ጥሩ ነው። የሚሰሙትን አታስቸግሯቸው። ስሜት ለዓለም ሐንጽ ምህረተ በሰማይ ጸና ጽድቅከ ኪዳነ ተካሄድኩ ምስለ ሕሩያኔ በሚል የቅዱስ ዳዊት ጥቅስ ተነስቼ ትንሽ እናገራለሁ። ኪዳነ ተካሄድኩ ምስለ ሕሩያኔ ከመረጥኳቸው ከወደድኳቸው ለእኔ መውረድ መወለድ መንገድ ጎዳና ከሆኑት ከሚያመልኩኝ ከሚገዙልኝ ትእዛዜን ከሚያከብሩ ፈቃዴን ከሚፈጽሙ ጋራ ቃል ኪዳን ገባው። ከመረጥኳቸው ጋራ ቃል ኪዳን ገባው በሚለው ርዕስ ነው የምናገረው። ከመረጥኳቸው ከምወዳቸው ጋራ ቃል ኪዳን ገብቻለሁ፣ ገባው፣ እገባለሁ፣ ገብቻለሁ። መነሻው እስመ ትቤ ለዓለም ሐንጽ ምህረተ ነው የሚለው። እንደሚታወቀው ዛሬ ኪዳነ ምህረትን ስናስብ የጸሎት መጀመሪያው በስመ አብ፣ የዜማ መጀመሪያው ሃሌሉያ እንደሆነ ሁሉ የታሪክ መጀመሪያው አዳምና ሔዋን ናቸው። ሰማችሁኝ? የጸሎት መጀመሪያ በስመ አብ፣ የዜማ መጀመሪያ ሃሌሉያ እንደሆነ ሁሉ የታሪክ መጀመሪያ አዳምና ሔዋን ናቸው። መዓትን ምህረትን እንደየ አፈጣጠማችን ስንጠቅስ መዓት ይመጣብን ዘንድ ኃጢአት ከማን ተጀመረ? ምህረት እናገኝ ዘንድ ቃል ኪዳን ከማን ተጀመረ? ማን ሰጠ? የሚለውን ነው የምንነጋገረው። ቅዱስ ዳዊት በመካከለኛው በኦሪት ዘመን ተነስቶ ወደ መጨረሻው አካባቢ ነው። ከዛ በኋላ ወደ ወንጌል 900 ዓመት ነው የቀረው። ተነስቶ እግዚአብሔር ከአዳም ጀምሮ ወርጄ ተወድጄ ሙቼ ተነስቼ ዓለምን አድናለሁ ለሚለው የተስፋ ትንቢቱ መንገድ ያደረጋቸውና ቃል ኪዳን እየገባላቸው የመጡ አሉ። የመጀመሪያው ራሷ ሔዋን ናት። በዘፍጥረት ምዕራፍ 2 በዘፍጥረት ምዕራፍ 1 ቁጥር 26 እና 28 እግዚአብሔር አምላክ እኛን የፈጠረን ለሐሳር ሳይሆን ለክብር ነው። ክብሩን እንድንወርስ ስሙን እንድንቀድስ እያመሰገንነው እንደ መላእክት እንድንኖር ሺህ ዓመት እየኖርን እየታደስ እንድንኖር ነው። በገነት 3 እጽዋትን አብቅሎ አንዱን ብላ አንዱን አትብላ አንዱም ብላም አትብላም አለው ይላል። ብላ ያለው ምግቡን ነው። አሁን ለመዘርዘር ጊዜ የለም። ብላ ያለው አሁን የምንመገባቸውን የተፈቀዱትን ምግቦች ነው። አትብላ ያለው የሕግ መጠበቂያ የሆነችውን ዕፀ በለስን ነፍጎት አጥቅቶት አይደለም። በፍጡርና በፈጣሪ መካከል በበላይና በበታች በገዥና በተገዥ መካከል ያለውን የደረጃ መጠን ለማሳወቅ ነው። ስለዚህ አትብላ ያለው እሷን ነው። ብላም አትብላም ያለው ግን አዳምና ሔዋን ኃጢአት ባይሰሩ ኖሮ ሺህ ዓመት እየኖሩ እንደገና እየታደሱ ይኖሩ ነበር። እንደ አውሮፓ ዛፍ። የአውሮፓ ዛፍ በክረምት ይረግፋል፣ በበገና እንደገና ይታደሳል እና ነበረ። ነገር ግን በዘፍጥረት ምዕራፍ 1 ጀምሮ ከእሑድ ጀምሮ እስከ ዓርብ ድረስ የፈጠረውን ፍጥረት መልሶ እያየ ደስ እያለው ወርኤ ከመሰናይ የፈጠርኩ ፍጥረት ደስ ይላሉ። እሑድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ድረስ ሐሙስ ድረስ መልካም እንደሆነ አየ እያለ መልካም የሆነ ስነ ፍጥረት የፈጠረ የነበረ። ዓርብ ግን ራሱን የሚመስል የራሱ አርአያ የራሱ ምሳሌ የሆነውን ሰው ፈጥሮ ይህስ ዛሬ ከፈጠርኩት የበለጠ ነው ሲል ወርኤ ከመ ጥቀ ሰናይ መልካም እንደሆነ አየ ብሎ ደስ ተሰኝቶ ነበር የፈጠረን። ደስ ተሰኝቶ ተፈጥሮ በምድር እስካለን ድረስ ይህን ዓለም እንድንገዛ የሚታየውን ግዙፉን
የማይታየውን ረቂቁን እንድንገዛ የሚታየውን በሚታይ አካላችን እንድንገዛ የማይታይ በማይታይ አእምሮአዊት ህሊናዊት ልባዊት መንፈሳዊት ህሊና እንድንገዛ ረቂቅና ግዙፍ አካል አድርጎ ፈጠረን። ግዙፉን ለዚህ ዓለም ረቂቁን ለወዲያኛው ዓለም ግዙፉን ለዚህ ዓለም ረቂቁን ለማይታየው ባህሪ መተርጎሚያ አድርጎ ፈጠረን። ፈጥሮ ባረከን። ብዙ ተባዙ ብሎ ባረከን። በመለኮታዊት ባረከን። ዛሬ በክርስትና የአምላክ ልጆች እንድንሆን በጋብቻ ደግሞ የመንግስት ሰማያት ወራሾች እንድንሆን ካህናቱ የሚባርኩት የእግዚአብሔርን እጅ አድርገው ነው። አሁን ስጋው ደግሞ ስንቀበል ስንዳር ክርስትና ስንነሳ ንስሐ ስንገባ እንባረካለን። ያ እጅ የእግዚአብሔር እጅ ነው። እግዚአብሔር ደግሞ በሚታይ አካል ነው የሚገለጸው እና ባረከን። እንደገና በዘፍጥረት ምዕራፍ 2 ቁጥር 7 ላይ ከአራቱ ባህርያተ ሥጋ ፈጥሮ 3ቱ ባህርያተ ነፍስ በርቀት አሳድሮ 7 ባህርያተ ሥጋ ፈጥሮ በአፍንጫችን ላይ የሕይወትን ስንፋስ እፍ ብሎ ልጅነትን ሕይወትን አሳደረብን። እንዲህ አድርጎ ካከበረን በኋላ በዘፍጥረት ምዕራፍ 2 ላይ ደግሞ የምትረዳውን ሰጥቶ ከፈጠረ በኋላ በዘፍጥረት ምዕራፍ 3 ላይ ስህተት ተፈጠረ። የፈጠረን አምላክ ሕግ ጥሰን ትእዛዝ ሽረን ከፈቃዱ ውጭ ወጥተን በሔዋን አማካይነት የሰይጣን ቃል ሰምታ ያልተፈቀደውን ሕግ ጥሳ ይህ ሁሉ ዛሬ የምንተራመስበት እስከ ዓለም ፍጻሜ ድረስ የሚነገሩን ትንቢት የምናስፈጽምበት መከራ መጣብን። ነገር ግን የዲያብሎስን ስራ ሰሩ። አዳምና ሔዋንና ዲያብሎስ የሰሩት እኩል ነው። የዲያብሎስ ኃጢአትና የአዳምና ሔዋን ኃጢአት እኩል ነው። ነገር ግን የዲያብሎስ በትዕቢት የእሷ በስህተት ነው። የዲያብሎስ በትዕቢት ስለሆነ ከእግዚአብሔር ጋር አልታረቀም፣ እምቢ አለ። የአዳምና ሔዋን ግን ስህተት ስለሆነ ይቅርታ ጠየቁ። ይቅርታ ጠይቀው ቢያለቅሱ ዛሬ የምናከብር የእናታችን ኪዳነ ምሕረት ተብላ የተጠራችበትን የቃል ኪዳን መጀመሪያ በዘፍጥረት ምዕራፍ 3 ቁጥር 14 ላይ ጀመረው። የእባቡ ዘሮች የሔዋንን ዘሮች ሰኮና እግር እየነደፉ በመርዝ እንደሚገድሉ ሁሉ የሔዋን ልጆች ደግሞ የእባቡን ራስ ይቀጠቅጣሉ። ይህ የመጀመሪያው የተስፋ ትንቢት ነው። የሔዋን መቀጥቀጫ እባብ የሚቀጠቅጡ በበትር አይደለም፣ መስቀል ነው። መስቀል ከዛ ተጀመረ። ምንም እባብ ሰኮና እግር ነው የሚነክሰው። ሰይጣን በዚህ ያለው ነው የሚያሳስተን። የሔዋን ዘሮች ራሱን የምትቀጠቅጠው፣ እኛ ግን ሰማያዊ ዘላለማዊ ራሱን የምንቀጠቅጠው። ዝቅ ብሎ በቁጥር 20 ላይ ምዕራፍ 3 ላይ ብያቸዋለሁ ላይ ለሔዋን የሚል ስም አወጣላት። ከእንግዲህ ወደዚህ ሔዋን ተጸጽታ ንስሐ ገብታለች። እንደተረገመች አትቀርም፣ ትመረቃለች። እንደሞተች አትቀርም፣ ትነሳለች። እንደተሰደደች አትቀርም፣ ትመለሳለች። ሔዋን እንግዲህ የሕያዋን የጻድቃን ሁሉ ቅዱሳን ሁሉ እናት ናት ብሎ ያን በዘፍጥረት ምዕራፍ 3 ቁጥር 7 የተሰጠውን ልጅነት በእሷ በኩል እንዲመለስልን በጥምቀት ያገኘነው እሱን ነው። የመጀመሪያው በንፋት ነው፣ በፍታ ነው ልጅነትን ያገኘነው። የኋለኛው ግን በጥምቀት በውሃ ነው። ለምን? ስላደፍን በሚያነጻል። ውሃ ከእድፍ እንደሚያነጻ ንስሐ ደግሞ ከኃጢአት እድፍ ያነጻል። ዝቅ ብሎ በቁጥር 23 ላይ ይመስለኛል ደግሞ እንደገና አዳም ከሆነ ከማሃዱ ምንን አዳም ክፉና በጎውን ከምታሳውቅ ሕግ ጥሶ ይቅርታ ጠይቋል። ከኛ እንዳንደሆነ ሆኖ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ በህልውናው እንዳሉ በተለየ አካሉ ወልድ የአዳምን ስጋ ለብሶ እኛ እንደሚያደርግ ቃል ኪዳን ነው። ኪዳን ተካሄድኩ መስሎራኔ አሁን ከዚህ ነው ቃል ኪዳን እንጀምር። እንግዲህ ባለኝ ትንሽ ደቂቃ ብዙ መናገር ስለማልችል ከዛ በኋላ ይህን ቃል ኪዳን
ለሄኖክ በምግባረ ሰናይ ለሴት በቸርነቱ ለሌሎች ለአስሩ እስከሆነ ባሉት 10 ደጋግ ለቃል ኪዳን በመረጣቸው እየተናገረ ወርዶ ኖህ ላይ ሲደርስ ትልቁን ቃል ኪዳን ሰራ። በዛ ዘመን የነበረ ሰው ኃጢአት ሰራ። ዛሬም ከኖህ ዘመን የከፋ ስራ እየሰራን ያለነው። ማቴዎስ 24 ተመልከቱት። ዛሬም ከኖህ ዘመን የነበረ የከፋ መከራ እንደሚመጣ ተነግሯል። ከዚህ ቀደም ሆኖም ከቶም ወደፊት የማይሆን መከራ ይመጣል ተብለናል። እንዴት በኖህ ዘመን እኮ ከሰማይ ዘንቦ ከመሬት መንጭቶ አንድ አጥለቅልቆ ጨርሷቸዋል። አዎ ከዚህ የከፋ ምን መከራ ይመጣል ያላችሁ እንደሆነ አዎ ለምሳሌ ልንገራችሁ። አንድ ሰው እንዲገደል ለፍርድ ቢቀርብ በምን ይገደል? በጥይት፣ በቦምብ፣ በድንጋይ፣ በዱላ፣ በመርዝ? የትኛው ነው ለሞት መፋጠን ምክንያት የሚሆነው? የትኛው ነው ለሞት መፋጠን ተብሎ እንዲሞት? ጥይት። የኖህ ዘመን መከራ እንደ ጥይት ነው። ያሁኑ ግን ጣር ያለበት ነው። ጣር ያለበት፣ ስደት ያለበት፣ ጭንቀት መከራ ያለበት መከራ የሚመጣው የምንሰራው ኃጢአት እየመጣ ያለው የዓለም ጉድ የከፋ መከራ እንደሚያመጣ እግረ መንገዴን ለመናገር ነው። እና ኖህ በዚያ ዘመን ይሰራ የነበረ ኃጢአት አሁን ይሰራው ነው። ሴቶች የማይሆኑት የላቸውም፣ የማይለብሱት ልብስ የለም፣ ለዝሙት መሳቢያ የማያደርጉት ነገር አልነበረም። ወንዶቹ ደግሞ እንደዚሁ አስማቱ፣ መተቱ፣ አምልኮ ባይሉ እርከስከስከስ ያለ ነበረ። ምክንያቶቹ እንዳልዘረዘር ጊዜ የለም። ይሄ የሆነበት ምክንያት እና በዚህ ጊዜ እግዚአብሔር ተቆጣ። ባልፈጠርኳቸው ይሻለኝ ነበር። ዛሬ አባትነት ክፉ ልጅ ወልደው ምን ባልወለድኩህ ውሃ በወንክ እንደሚሉ ምን ባልወለድኩህ። አዎ ወልደው ከሚረግሙት እነሱ መጀመሪያ አባትና ራሳቸው ሰው መሆን ነበረባቸው። አዎ የሃይማኖት ሰዎች ቢሆኑ የሚዋደዱ ቢሆኑ የማይጣሉ ቢሆኑ የማይጨቃጨቁ ክፉ ልጅ አይወለድባቸውም። የንዝንዝ የጭቅጭቅ የአታካራ እርኩስ ልጅ የሚወለደው በረከሰች እናት ማህፀን ክፉ በሆነ አባት ዘር እየተገኘ ነው ትውልድ የከፋው። ለአዳም ለዚህ ነው ትውልደ ጻድቃን ማን ነው ትውልደ ጻድቃን የተባረከው ቅዱስ ዳዊት። የጻድቃን ትውልዳቸው የተባረከ ነው። የጻድቃን ሞታቸውም የተባረከ ነው። የክፉን የተረገመ ነው። ከተረገመ የተረገመ ነው የሚገኝና ተጠንቀቁ። ባልና ሚስት ተጠንቀቁ። ወላጆች ተጠንቀቁ። ለምትጸንሱት ልጅ፣ ለምታጠቡት ልጅ፣ ለምታሳድጉት ልጅ አባትና እናት ተጠንቀቁ። መልካችሁን ብቻ ይዞ አይወለድም፣ ባህሪያችሁን ጭምር ነው። በዘር ይተላለፋል። እንደው አንድ ጥቅስ ሰምቻለሁ። ወንዘ ይነጉም በሲ ምስለ ብስቱ ንንነጉም አይከሪሁም። አጋንንት ባልና ሚስት ሕገ ወጥ በሆነ ፍቅር በሌለው ሰላም በሌለው ከእግዚአብሔር ሕግ ውጭ በሆነ ግንኙነት ሲገናኙ እኛም አብረን እንተኛለን፣ ዘራችን አብረን እንዘራለን። መልኩ አባት ዳዊት ይመስላል፣ ግብሩ ግን ከኛ የከፋ ሆነ ይላል። ስለዚህ እና በኖህ ዘመን የተነገረው ያቺ መርከብ የእመቤታችን ምሳሌ ሆና ያመነ ኖህ ዮሐን ተንሳፈፈበት። ለምናምኑ ጥምቀት ነው፣ ለማያምኑ ግን መዓት ነው፣ አለቁበት። እንዲህ ያለ እየተነገረ የመጣ ነው። እንግዲህ ደቂቃው ያለቀ ስለሆነ ለኖህ በመርከቡ፣ ለአብርሃም በድንኳኑ፣ ለነ ይስሐቅ በመዓዛቸው በመስዋዕቱ፣ ለነ ያዕቆብ በመሰላሉ፣ ለነ ዳዊት በመሰንቆ፣ ለነ ሰሎሞን በአክሊሉ እየተነገረች እነ ኢሳይያስ በግልጽ በጥሬ ቃል እየተናገሩ ያመጣት ለነ ሕዝቅኤል በአዳራሻቸው እየተነገረች የመጣችበት ነው። እነኚህ ናቸው የተመረጡ ለእመቤታችን መምጣት። ውስታዛር መሰረታት ውስታዛር ቅዱሳን የድንግል ማርያም ከአመጣጧ መሰረቷ ታላላቅ ተራራ ከሜዳ ከፍ ብሎ እንደሚታይ ከሰው ከፍ ብሎ በበጎ ምግባራት ከሚታይ ደጋጎች ዘሮች የመጣቸው ብሎ የተነገረላቸው በተመረጡት መጣቸው። ስለዚህ ነው ቅዱስ ሕርያቆስ አንቲ ተስፋው ለአዳም አመ ይሰደድም ከገነት በተሰደዱ ጊዜ በሔዋን ምክንያት ተሰደዱ ጊዜ መልሰው ወደ ገነት ለመግባታቸው ተስፋቸው አንቺ ነበርሽ ያላት
ቅዱስ ኤፍሬምም ፈቀደ እግዚአብሔር ለአዳም ሕዝቡን ትኩዘ ልብ እግዚአብሔር በገባለት ቃል ኪዳን መሰረት አዳም እንደወጣ ሳይቀር ወደ ገነት ተመልሶ ይገባ ዘንድ ፈቀደ። ሔዋንም ከሞት ጻይረኝነት ትድን ዘንድ ብሎ ትንቢት የተናገረላቸው። ስለዚህ ዘመዶቼ ወገኖቼ አሁን በዚህች አጭር ቃል ዛሬ ለምሳሌ ካደረገችው ድንግል ማርያም በአማላጅነቷ ካደረገችው ትልቅ ተአምር 78 ነፍስ የበላ ሰው ነበረና አንዱ እሱ ነው። የእሷ የአማላጅነት ጸጋ የ5500 ዘመን ነፍሳትን ነፃ የወጣው በእሷ ነው። በሔዋን ምክንያት የተዘጋው በር የታሸገው በር እሽጉ ተልጦ የተዘጋው በር ተከፍቶ የገባ ነው በድንግል ማርያም ነው። ድንግል ማርያምን የሚንቁ የሚያቃለሉ የአጋንንት ማደሪያዎች አሉ። ብዙውን ጊዜ በእሷ ላይ ጠላት የሚነሳው እንኳን ከውጭ ቀርቶ ከውስጥ ለምሳሌ አሁን ብዙ መናፍቃን አሉ። እንደ ክርዳድና እንደ ስንዴ የሚለዩ በቦታ የሚለዩ ከሁሉ አሁን ወይ መጹ ባሉ አሳባግ ወን ተውሶም ተኮላው መሰጥ የበግ ለምድ ለብሰው ከኛ ጋር ተቀላቅለው አብረው እየቀደሱ አብረው መሐለስ እየቆሙ የሚያሳስቱን ተሐድሶች የሚወሩ አሁን እኔ ምሳሌ ሰጣቸው የዱቄትና የአመድ ቅልቅል እያቸዋል። ግን ብልህ ለሆነ ሰው ወንፍሬው ተአምር ቆሙ ይላል። ትልቁ ጠላታቸው ዲያብሎስ ያነሳሳ በሷ ላይ ነው። እንኳን ቀርተው ጨርሶ ከሚክዷት በላይ በእግዚአብሔር እናምናለን ብለው በሷ ላይ ነው። ሔዋንን ለስተታችን ምክንያት ሆነች ከተባለ ድንግል ማርያምስ ለድህነታችን ምክንያት ብትሆን ምንድን ነው? ለመጥፋታችን ሔዋንን እንወቅሳለን። የሰማችሁ ነው። ለመጥፋታችን ለጥፋት መምጣት ሔዋን እንወቅሳለን። ለመዳናችንስ ዳግሚት ሔዋን ድንግል ማርያም ከአዳም እህቱም ጎን ተፈጥራ ስተትን አመጣችንል። ከድንግል ማርያም እህቱም ድንግልና የተገኘው ዳግመ አዳም ክርስቶስ እሷን ምክንያት አድርጎ የእሷን ስጋ ለብሶ ተዋህዶ ያን በመስቀል ላይ ቆርሶ አፍሶ ለማዳን ምክንያት ያደረጋት ድንግል ማርያምን ነው። እሱ እንዳለ ቁጭ ብሎ እዛ ላይ የፈለጉ አልቸገሩ ነበር። ግን እኛ እያየ ነው። እኛ ሳናየው አናምንም ለምንል እየታየ መጣ። ሳናየው አናምንም አለ። ሲመጣ ደግሞ አንተ አይደለም አለ። ቅጥ የጠፋብን ሰዎች ነን። ፈትፍትሹ አትቁረሹ አውሻ ፊት አታስነቂ አይነት ነው። ስለዚህ በዛሬው ዕለት ስምዖን ሰፋያ ማን ነው በላይ ሰው የተባለው ካዳነችበት አንዱ ተአምር ነው። እችን ጠቀስ አድርጌ ላብቃ። ስምዖን የሚባል ደግ ሰው እንደነበረ ነው። ተአምረ ማርያም ላይ በሰፊ ተጽፏል። ደግ ሰው ነበረ፣ ለእግዚአብሔር መንግሥት የሚቀና ነው። ግን ባልበሰለ እምነት ውስጥ ነበር ይሄ የሚጓዘው። ባልበሰለ እምነት ዝም ብሎ አይደለም። እምነት ዝም ብሎ ማመን አይደለም። በምናምንበት ጊዜ ምግብ ዝም ብሎ አይበላም። ምግብ አንደኛ በጣዕሙ፣ ሁለተኛ በጠቃሚነቱ። ለመጠቀም ምግብን ራስ መጠበቅ ያስፈልጋል። ምግብ እኛን እንዲገነባ ከፈለግን ምግቡ ደግሞ ተበላሽቶ እንዳይጎዳን ምግቡ ደግሞ እኛ መጠበቅ አለብን። ሃይማኖትን እየጠበቅ ነው የሚጠብቀን እንጂ ዝም ብሎ ምግብ አርሰና እየጠበቅ ነው የሚጠብቀን። ለምን? ሰይጣን በቀጥታ ከሚመጣበት ክፋቱ በተዘዋዋሪ መንገድ የሚመጣበት ክፋቱ ይበልጣል። መርዝ በቀጥታ አለ፣ መርዝ በምግብ። ሰይጣን በቀጥታ መርዝ ብሎ ይመጣል። እንደገና በምግብ ተሰውሮ ይመጣል። በምግብ ተሰውሮ ሲመጣ በሃይማኖት ነው የሚገባው። በሃይማኖት ይመጣብን፣ በማመጻደቅ፣ በውዳሴ ከንቱ፣ በግብስብስነት ራስ በማመጻደቅ ይመጣል። በቤቱና ይገባል። እና ጥንቃቄ ያስፈልጋል እንደ ምግብ። ስለዚህ ይህ ሰውዬ ጥንቃቄ የሌለው እምነት የነበረው ግን የዋህ ነው። እንግዳ ተቀባይ ነው። እግዚአብሔርን አገለገልኩ ባይ ነው። ከዕለታት አንድ ቀን የእምነትን ልክና መጠን አይቶ በቀላሉ ገብቶ እንደሚያሸንፍ አወቀና በምን መጣበት አያችሁ? ሥላሴን መስሎ ከቤቱ አጠረ። በአብርሃም ቤት
ሥላሴ በዘፍጥረት ምዕራፍ 18 ላይ እንደተጻፈው ላይ ሥላሴ በሦስትነት እንግድነት አድረዋል። ለአብርሃም ፍቅር ለማሳየት በልተዋል። ሲበሉ ግን ቅቤ እሳትን በላ እንደማለት ነው እንጂ አምላክ አይበላም። ግን ለፍቅር ያን አድርጎታል። እንግዲህ ታሪኩ ረጅም ነው። ያን ታሪክ ያነብ ስለነበረ ሥላሴ መጥቶ ብሎ ተቀበለ። ልክ ሥላሴ አብርሃም እንዳደረገ አደረገ። ከገቡ በኋላ ያለት ገና ይስሐቅ አልተወለደም። ተስተናግደው ሚስት ትወልዳለች ብሎ አብስሮት ነው ሄደው። ይስሐቅ የተወለደው ከዛ በኋላ ከ30 ዓመት ከ60 ዓመት በኋላ ነው እሱ የተወለደው ቆይቶ። ይሄ ግን ሰይጣን አቀራረበው። ወዲያውኑ ምግብ በላ። ሥላሴን መስሎ ታመልከናለህ፣ ትወድናለህ፣ እንግዲያስ ልጅን ረድልን። ወዲያውኑ የሥላሴ ፈቃድ ነው። እርድ ቀምሰህ አቅምሰህ። አሁን ይስሐቅ አላረደውም። እስከ ማረድ ድረስ እስከ መጨረሻ ጸና ነው እንጂ አላረደም። ይህ ግን አሳረደው። እንደገና ደግሞ በልታ ቀምሰህ አቅምሰህ አለው። ሊዋሃደው ስለፈለገ አቀመሰው፣ ተዋሃደው። ከዛ በኋላ 78 ነፍስ በላ። እንዲህ ከዛ በኋላ አይምሮን አያውቅም፣ የሚያደርጉን አያውቅም። እንዲህ ሲል እግዚአብሔር የመጀመሪያውንም ሞኝነቱን አውቆ ጳውሎስ አምላክን ሲያሳድድ እንዳይሁድ ነበረ። እንዳይሁድ ግን የጳውሎስ ማሳደድ ለእግዚአብሔር መንግሥት ቀንቶ ነው፣ የክፋት አልነበረም። የአይሁድ ግን የምቀኝነት ነው። ስለዚህ ቅንነቱን አውቆ እግዚአብሔር እንደለወጠ ሁሉ የዚህን ሰው ቅንነቱን እግዚአብሔር አየ፣ ለመዳኑ ምክንያት ፈጠረለት። 78 ነፍስ ከበላ በኋላ የሚበላው አጣ። አይ የምበላው ሰው ካጣሁኝስ ብሞት ይቻለኛል ብሎ ወደ ዋሻ ሲሄድ አንድ ገበሬ ጠምዶ ሲያርስ አገኘው እና ሰውየውን አይቶታል። ያ ገበሬውን ጠንከር አለ። ጠንከር ብሎ ያርሳል። በዚህ ጦር የወርቅ እንትን አለችው፣ ምንድን ነው ቀስት አለችው። በዚች በሬ ሽጥልኝ አለው። አርሼ እንደ ፋርሼ ዓመት ቀለል መላበትን በአንተ የሰው መግደያ አለውጥ ማለትና በቁጣ ዘራፎች አቻቸውበት። ሊበላው ፈልጎ እኮ ነው። እንደማይቀመሰው አወቀ። በዚህን ጊዜ አይ እንግዲያስ የሰው ስጋ አጥቼ ሌላ ከምበላ ሞት ይሻለኛል። ወደ ዋሻ ሲሄድ አንድ ድሃ ወድቆ አገኘ። እባክህ ውሃ ጠማኝ፣ ጉሮሮዬ ተንቃቃ አለው። ጨካኝ ነውና ብሎ ሲለው እባክህ ስለ ወላዲተ አምላክ ምን አልክ? ስለ ወላዲተ አምላክ ስለ እግዝእትነ ማርያም ሲደጋማት ደቀመ። እችት ድሮ እንደ ህልም አያችሁ፣ ድሮ ትዝ ትለኛለች፣ ታማልዳለች ይባላል የሚልም መንፈስ አደረበት። ቁምጥናው እንዳይነጋው ትንሽ እንድጠብ አደረገለት። ትንሽ የጉሮሮ ማራሻ ነው። እግዚአብሔር ለማዳኛ ምክንያት አድርጎ ነው እንጂ ያን ድሃ እዚያ ያስቀመጠው ለሌላ አይደለም። እና ያችን ጠጥቶ ሄዶ እዛው ሞተ። ከሞተ በኋላ አጋንንት ያው ተቆጣጥረው ወሰዱት። እንደ ስቴዲየም ኳስ እየተጫወቱ ከመለኮት ፊት አቀረቡት። እዛ በኋላ እመቤታችን መላእክትም እቺ እመቤታችን ልጄ ማርልኝ አለችው። አይማርም፣ ይሄ ሁሉ ኃጢአት ሰረሰው አይማርም አላት። እንዴ ለድሃ እኮ ራርቷል እኮ ሲጠማኝ አጠጣችሁኝ፣ ሲርበኝ አበላችሁኝ ተብሎ የለም? ለእኔስ ቃል ኪዳን ገብተህልኝ የለም? እባክህ በተሸከመች ማኅፀኔ በጠባው ጡቴ በሳመ ከንፈር እያለች መላ ሕዋሳቶቿን ለልጇ የምታደርጋቸው እናት እየዘረዘረች ስትነግረው ነው። እሺ ከአንቺ መወለዴ እኮ ለዚህ ነው፣ የአንቺ ፈቃድ አልፈጽም ብሎ ምሮ ወደ ገነት አስገባለት ከሚለው ታላቁ የእናታችን የርኅራኄ ምክንያት የእግዚአብሔር የእናቱን ለእናቱ የገባውን ቃል ኪዳን ከመፈጸምባቸው ቀኖች ታሪኮች አንዱ ይሄ ነው። ስለዚህ
ይህ ሰውዬ ለእግዚአብሔር ቀናሁ ብሎ ነው ይሄን ያደረገው። ዛሬ በዚህ ውስጥ መጨረሻ ማደርገው ሁላችሁም እዚህ ያላችሁት ሁሉ ለእግዚአብሔር ስትቀኑ ተጠንቀቁ። በፍጹም ልባችሁን ንጹህ አድርገን በየዋህነት በገርነት በቅንነት በተለይ እንደ ማቴዎስ 5 አልቡት። ማቴዎስ 5 እየሰማችሁ ነው። ማቴዎስ 5 ከቁጥር 1 እስከ 48 አልቡት። ሌሎችም ጥቅሶች እያጠቃቀሰ ንግራቸው የሥነ ምግባር ዝርዝሮች ናቸው። ለሰው ልጅ ሊሆን የሚገባውን በሙሉ የሚያናግሩ ናቸው። እምቢ ቢለንስ ለምኑ። ያዕቆብ ምዕራፍ 4 ለምኑ። እምቢ ብላችሁ ለምኑ ለእግዚአብሔር። አጋዣችሁ ነኝ። ዮሐንስ 15 አልቡት። በእኔ ካመናችሁ ከእኔ የወይን ግንድነት ያልተገነጠለ ቅርንጫፍ ከሆናችሁ ሕይወት ሁሉ በእኔ ነው የሚተላለፍላችኋል ብሏል። እና እግዚአብሔር እንለምነው። ስጋችን ከባድ ነው፣ አይገዛም። ስለዚህ ለሚያሸንፈው እግዚአብሔር ስጋ ደካማን መንፈስ ንቁ ነው። ነገር ግን የስጋን ድክመት ተከትለን እንዳንገባ ተግተን ልንጸልይ ይገባል። እና ቅኑ ለእንተ ታቢ ጸጋ ከፍ ላለች በዓለም ላይ ተወዳዳሪ ተፎካካሪ ለሌላት ዘላለማዊት ለሆነች መንግሥተ ሰማያትን ለምታወርስ እንደ ፀሐይ ለምታበራ ያለ ሐዘን በደስታ ያለ ሞት በሕይወት ያለ ልጅነት በልጅነት ለምታኖር ሰማያዊ ጸጋ ቀኑ ቀናተኛ ሆኑ። መድኃኒት ለነፍስ ሥጋ እሷ ለነፍስ ለሥጋ መድኃኒት ናትና። እስመርቷ ፍናዊሃ መንገዷ ቀና ነው። ኮረኮንች ሰርጓጉጥ ጉራንጉር ውስብስብ የሆነ መሰናክል የለውም። ጻድቃን ያሐውርዎን ወኃጥአን ይስሕልዎን። ሌቦች ቀጣፊዎች ያችን ጎዳና እንዳይጋለጡ አይሄዱባትም። ጻድቃን ቅዱሳን ግን ይሄዱበታል። ዘእንበለ ትብጽሕ ግብተ አሰኒው ፍኖተ። ዕድሜ ሳያመልጠን ጊዜ ሳይቀድመን የንስሐ መግቢያ ጊዜ ሳናት አስቀድማችሁ ተዘጋጁ ያለውን ቃል ሰምተን አድርገን እንድንጠቀም በተሰጠን ጆሮ እንስማበት። በተሰጠን ዓይን ቅሉጡን ትተን እግዚአብሔር እንመልከትበት። በተሰጠን ጆሮ ጠቢ መሆን ወሬ ማጠራቅምተን እግዚአብሔር እንስማበት። እግራችን ወደ ቤተክርስቲያን፣ እጃችን ወደ ምጽዋት፣ አንደበታችን ወደ እውነት ይገስግስ። መላ የስሜት ሕዋሶቻችን ሁሉ ለእግዚአብሔር የተገዙ እንዲሆኑ እሱን ጠዋት ማታ እንደምነው ብዬ መጨረሻ ላይ እንደ ውግዘት እንደ እርግማን የምናገረው ማታ በምትችሉት አቅም ሳትጸልዩ እንዳታድሩ። የማይጸልይ የተረገመ ነው። የተረገመ ይሁን። ጸሎት እንደሚጠቅም በሕይወቴ ስለማውቀው ነው። የምትችሉትን ያህል ምንም ባታውቁ አሁን ሰጣጣ እግዚኦ መሐረነ ክርስቶስ ጊዜ ሰጣችሁ የ30 ደቂቃ ሳትጸልዩ እንዳታድሩ። አገራችሁ የምትወዱ ከሆነ ሕይወታችሁ የምትወዱ ከሆነ ልጆቻችሁ የምትወዱ ከሆነ እግዚአብሔር የምንወደው ከሆነ እንጸልይ። በቅን ልቦና የጎደለው ሙላ የቀነን አቃናብል እንጸልይ። እሺ ካላችሁ እግዚአብሔር እሺ ባላችሁ፣ እሺ የማይሉን እግዚአብሔር እምቢ በለው። ስለዚህ ጸልዩ። ደከመኝ ታከተኝ አትበሉ። እንደተነሳችሁ ቶሎ ብላችሁ ወደ ጸሎት ነው። እንዲህ አትበሉ እና ጊዜ እንኳን ቢያመጣችሁ ሰዓት እንኳን ቢያረፍባችሁ ጊዜ ጠብቃችሁ ሳትጸልዩ እንዳትሉ። እግዚአብሔር ይርዳችሁ። እግዚአብሔር ይስማን። የጸሎቱ ውጤት እኔ በተግባሪ ስለማውቀው ነው። እስከነ ኃጢአቴ እስከነ ድክመቴ ቸር አምላክን በማመን ብቻ ያደረገልኝ ተአምር ብዙ ንጉር ለዚያ ምሕረቱ ነውና እኔ መሰክራለሁ። ሁላችሁ ጸልዩ፣ ቅን ሁኑ፣ የዋህ ሁኑ፣ ገር ሁኑ። ቂም በቀል ተንኮላችሁ አይጠቅምም። እግዚአብሔር እንምሰል። ወላዲተ አምላክ መከራ የተቀበለችበትን ዓለም፣ ጻድቃን ቅዱሳን መከራ የተቀበሉበትን ዓለም፣ እሱ አምላክ ሳለ ደልቶት ያኖረበትን ዓለም እኛ አንፈልግ። ይህ ዓለም ስፖርት ነው። ስፖርት ከዲያብሎስ ጋር ሩጫ ገጥመን የምንዘልቅበት ነው። ሰናይ ገድለ ተጋድልኩ አለ ቅዱስ ጳውሎስ። መከራውን ሁሉ አስቦ መከራዬ ሁሉ ደስ ይላል። ሃይማኖቴን ያውቀው ሃይማኖትን ጠብቁ በመከራ ሃይማኖት የሚጠበቁ በመከራ ነው። በድሬን ፈጸምኩ፣ ሩጫዬን ቀደምኩት፣ ሰይጣን ቀደምኩት። እሱ በክህደት እግሩ ሲሮጥ እኔ በእምነት ስሮጥ ቀደምኩት። እንከሰጹን ታክሊለ ጽድቅ ያሰኝ ያልመቆነ ጽድቅ ከእንግዲህ ወደዚህ ከሆነ ፈራጅ የጽድቅ አክሊልን ይሸለማል። ስፖርት ያሸነፈ ሰው እንደሚሸለም እግዚአብሔር አምላክ የሰማነው በርበረን ተሰደረብን። ለመጣም በሰላም ያደርሰን።
ኪዳነ ቃሏ ከልጇ ከወዳጇ ታስታርቀን። በእሷ የማያምነው ሁሉ እንዲያምን እግዚአብሔር በተአምር ይመልሰው። የምናምነውን ያጽናን። አሜን። በመልአከ ሕይወት ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን።